የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? አለሁኝ እግዚአብሔር ይመስገን። ዛሬ እመቤት ካሳ እኔ ጋር ልትጠይቀኝ መጣለች። ዛሬ የምገኘው እመቤት ካሳ ጋር እኔ ቤት ነው የምገኘው። እንኳን ደህና መጣሽ እመቤት። እንኳን ደህና ቆያችሁኝ የኔ ቤተሰቦች፣ ያንቺ ቤተሰቦች፣ የሁላችንም ቤተሰቦች፣ የሰው ዘር በሙሉ እንዴት ናችሁ? ደህና ናችሁ? ይኸው እናቶቼ አባቶቼ እያልኩ ነው የምለው እኔ እና እንዴት ናችሁ? ዛሬ እንግዲህ በትርንጎ ቤት ተገኝቻለሁ። ውድ ቤተሰቦቻችን ትርንጎ ከዚህ በፊት ሌላ ቦታ ነበር የምትኖረው። አዲስ አበባ መታ ስትደውልልኝ ልጆቿንም እስኪ ሊያቸው ብዬ መጥቻለሁ። ስለዚህ ውድ ቤተሰቦቼ ስለተቀበለችኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ለሚገርም ምሳ በልቼ ሆዴ ጥግብ ብሎን ለማውራት ብሎ አቅቶኛል። አመሰግናለሁ። አቀባበላችን ላይ ደውዬ አዲስ አበባ መጥቻለሁ እኮ እና አዲስ ዩቲዩብ ቻናል ከፍቻለሁ። የከፈተችልኝም ደግሞ ሳባ ጎንደሬዋ ናት የከፈተችልኝ። ሳባ ጎንደሬዋ እወድሻለሁ በጣም የኔ ትውት እግዚአብሔር መልካም ሳባ ዩቲዩበር ቲክቶከር ናት። ቲክቶክ ላይ ብዙም አይደለችም እና አንድ ቀን ቤቷ ሄጄ ደውዬላት ዩቲዩብ መስራት እፈልጋለሁ ለምን አትከፍችልኝም ትላት። እግዚአብሔርን ተቀብላኝ ሄጄ ቤቷ ውስጥ እንዴት እንዳስተናገደች እንዴት እንደተቀበለች በቃ ከፍ ዝቅ ብላ ነውና በቪዲዮ እንደምትታየው አይደለችም ሳባ ማለት ነው። እግዚአብሔርን በጣም ትሁት ናት። እግዚአብሔር ያክብርልኝ ሳባ የኔ ውድ ቆንጆ መልካም ልጅ በጣም ጎበዝ ናት በስራም እና እንደገና ደግሞ ቤቷን ብትሄዱ በጣም መልካም ትሁት ልጅ ናትና እሷ ሰብስክራይብ አስደርግሻለሁ ብላኛለች። እሷ እሙዬንም ዛሬ ደውዬ ነይ ቶሎ እኔ ጋር እና ዩቲዩቤን ሰብስክራይብ አስደርግልኝ ልጆቼንም ጠይቂልኝ ስላት ያው እንግዳ የሆነ ቤት መጣለች። እግዚአብሔር ያክብርልኝ። ልጅሽ በተተወች ሁሉ ሰላም ነው አይደለ? ሰላም ነው እግዚአብሔር ይመስገን። በነገራችን ላይ ልጆቹ አስማሞልጅ ጣፋጭ ነው ወርቅ እውነት እንደ እውነት ጋሽ ልጆቼ እንዳንቺ ልጅ ሲያድጉ በጣም ጓጉቻለሁ። ለቀውኝ በቃ እንደ ልቤ ስራ እንድሰራ ቀይፍ በደንብ እንድተኛ እንደ ልቤ በደንብ እንድንቀሳቀስ ልጆቼ እስቲያድጉ በጣም ቸኩያለሁኝ እና ውድ ቤተሰቦቼ እኔ ለዩቲዩብ አዲስ ነኝ። ያው እንግዲህ የዩቲዩብ ሰዎች መባል የሚችሉትን ይኸው ይመጣል እንጂ አመሰግናለሁ። እግዚአብሔር ያክብርልኝ። ሁላችሁም የኢትዮጵያ ሕዝቦች የምታከብሩኝ የምትወዱኝ ቲክቶክ ላይ ወደ 270,000 ፎሎወር አለኝ። ማነው ተከታይ አለኝ። ዩቲዩብ ግን ገና ጀማሪ ነኝ። ወደ 80 ብቻ ሰብስክራይብ ነው ያለኝና እባካችሁን አበረታቱኝ። ቲክቶክ ላይ ተጎኔ እንደቆማችሁት ተጎኔ እንደሆናችሁት ዩቲዩብ ላይም ሰብስክራይብ ሼር ለጓደኞቻችሁ እያደረጋችሁ አበረታቱኝ። ዩቲዩብን አሳድጉልኝ። እግዚአብሔር ያክብርልኝ። በነገራችን ላይ ቲክቶክ ላይ ወደ 7,500,000 ምናምን ነው የሚታይልኝና እዛ ላይ በጣም ነው የሚያውልኝ። አሁን ደግሞ እዚህ ላይ እንደምታበረታቱኝ ተጎኔ እንደምቆሙ በደንብ ተስፋ አለኝና አሁንም አሳድጉልኝ እነኚህ ልጆቼን እኔም ብቻ ሳይሆን እነኚህ ልጆቼን በማለት ያው እንደምታውቁት እኔ በጣም ብዙ ችግር ነው ያሳልፌ አሁን አዲስ አበባ መጥቼ በዚህች በጣም ባል ቤት ውስጥ ነው ተከራይቼ የምኖረው። እሙዬን ራሱ እንግዲህ መቀመጫ ስለሌለኝ ነው እዚህ ላይ ብቅ ያረኳት። በሚቀጥለው ሶፋ በሶፋ ብፌ እና እንደምታዩት እንደዚህ ነኝ ቤቴ። እግዚአብሔር ይመስገን። እንግዲህ ወደፊት ደግሞ ከዚህ የተሻለ ሰፊ ቤት ተከራይቼ እንደ ሰው ሶፋ ምናምን አድርጌ የተሻለ ከመከራየትም በላይ እግዚአብሔር ኃያል ያልከበት የራሴም ሊኖረኝ ይችላል። ፈጣሪ እንደምታውቁት እሱ የሚሳነው ነገር ስለሌለ የተሻለ ነገር ይዤ እንደምመጣ ባለሙሉ ተስፋ ነኝ። ቅዱስ ሚካኤል አባቴ የማያሳፍረኝ አሁንም ነገር ተጎኔ ነው እና የተሻለ ነገር እንደሚያደርግልኝ ነው። ልጆቼን ብላችሁ እኔን ብቻ ሳይሆን ልጆቼን ብላችሁ ልጆቼን በጣም እንደምትወዷቸው በጣም ይወዷቸዋል። ቲክቶክ ላይ ራሱ በቃ ታድለሽ ነው የሚሉኝና ያው አመሰግናለሁ። መልካም ቤተሰብ አለኝ ቲክቶክ ላይ እና አመሰግናለሁ። ወዳችኋለሁ ቲክቶከሮች። የምትሰጡኝ ኮሜንት እና አስተያየት ለእኔ ጥሩ ነገርን ይዞልኝ መጥቷል። ክፉም እንደምትሰጡኝ ጥሩም የምትሰጡኝ ሰዎች አላችሁና ያው ጥሩ ነገር ይዞልኝ መጥቷል። ምክንያቱም ያው ዳይፐር አጠብ ግማሹ አዝሞ ግማሹ ሰርቦ ነበርና ለምን ደግሞ ማስታወቂያ እንዳሰሯትም ብለው ነበርና ጉድ ቤቢ ዳይፐር ደግሞ ለችግሬ ደርሶልኝ ይሄው ጉድ ቤቢ ዳይፐር ከዚህ በኋላ ዳይፐር ወጪ የለብኝም። በነፃ ዳይፐር ይሰጠኛል። እኔ ምንም አይነት ማረጋው ነገር የለም ለነሱ
እነሱ ግን በመልካም ነገር እግዚአብሔር ያክብርልኝ። እግዚአብሔር ድርጅታችሁን ትልቅ ያድርግልኝ። አሜን። ሄሪያ የኛን የእናቶችን ችግር ተረድተሽ ስለደረሽልን እና እኔ አሁን ማስታወቂያ እየሰራሁ አይደለም፣ ግን እውነታ የተደረገልኝ ነው። አመሰግናለሁ። እንደገና ደግሞ መሲ ሸገር ኢንፎ አቅራቢ እሷ ለዚህ ለአዲስ አበባ እንድመጣ እዚህ ድረስ ያደረሰችኝ እሷ ናትና እጅግ ከልብ አመሰግናለሁ። እወድሻለሁ። እግዚአብሔር ያክብርልኝ። ሁላችሁንም ተጎኔ የቆማችሁትን የኢትዮጵያ ሕዝብ ሁላችሁንም ችግሬን ችግር ደስታዬን ደስታ አድርጋችሁ እስካሁን የቆያችሁትን የኢትዮጵያ ሕዝብ ሁላችሁንም እግዚአብሔር ያክብርልኝ። እወዳችኋለሁ። ሀገራችንን ደግሞ ሰላም ያደርግልን። አሜን። ትልቁ እሱ ነው። ትልቁስ ነገር እሱ ነው። ውድ ቤተሰቦቼ በቃ ትልቁ ነገር ብዙም ብሏለች። ያንን የቆየ ነው እንዳይደጋገምባችሁ። በአሁኑ ሰዓት ሰብስክራይብ እንድታረጓት ከእናንተ የምትፈልገው ትልቁ ነገር ብዙ ብለናል እንዳጨቀጨቃችሁ አንድ አይነትም እንዳይሆን ብለን ነው ሰብስክራይብ እንድታረጓት። ምርትና አገልግሎቷን በቲክቶክ ቻናል እንድታስተዋውቁ። በጣም 7 ሚሊዮን ሰው አየ ማለት በጣም ብዙ ነው። ምርትና አገልግሎታችሁን ስታስተዋውቁ እሷም ተጠቅማ እናንተም ተጠቅማችሁ እነዚህ ልጆች ብቻዋን ነው የምታሳድግ። ስለዚህ ያለባት ብቻዋን በዚህ ጠባብ ቤት ነው የምታሳድግ። መቀመጫ ወንበር እንኳን የለም። 2 ፕላስቲክ ወንበር ነው ያለ እግዚአብሔር በሚያውቀው አዛኝቷን። ስለዚህ ተመስገን ነው ማማረር ሰዓት ተመስገን ነው። ግን በቃ እሷ የምትፈልገው ከእናንተ እንዳለቻችሁ ነው ይሄን ቻናል ሰብስክራይብ እንድታደርጉ፣ እኔም ደግሞ በማግዘው ሼር በማድረግ ሊሆን ይችላል። ሀሳብ ያላችሁ ሀሳብ በመስጠት እሷም ከጥሩ ነገር ትሰራለች። ከልጆቿ ጋር የምታሳልፈውን እያንዳንዱ ትክክለኛ ህይወት ምንም ያልተደበቀ ትክክለኛ እያልኳን ነበረ። ምክንያቱም ትክክለኛ ህይወት ነው ሰው ደስ የሚለው። ይሄ ተጠንቶ ተደብቆ ምናምን ሳይሆን ትክክለኛ ሪል ላይፍ በቃ እንደዛ። እኔ በነገራችን ላይ ተታወረሽና አላቋርጥሽና ብዙ ጊዜ አሁን አንዱን ተፊት አንዱን ተኋላ ዝዬ ተጋግር እንደገና ደግሞ የተለያየ ነገር ሰራ። አንዳንድ ሰዎች ለባልሽ ስጪው አንደኛውን ባሌ ማርጻይ ነው የሚመስላችሁ አይደል? ባሌ በህይወት አለ ግን የሬሳ ነው። ምክንያቱም እንደሌለ ቁጠሩት። በህይወት አለ ግን እንደሌለ ቁጠሩት። ምክንያቱም አይረዳኝም፣ አያውቃቸውም ልጆቹን ከኔ ጋርም አይደለምና እኔ የምኖረው ለብቻዬ ነው። ለብቻዬ ስለምኖር መብላት ስላለብኝና ልጆቼንም ማኖር ስላለብኝ ነው ያንን የማረገው። እንደገና ደግሞ ተኔ ብዙ ሰው እንድትማሩ ህይወታችሁን እንዳታማርሩ ነው የማረገው። ካሜራማን ስላለኝ እኔ የምቀርጸው ራሴን ነኝ የምቀርጸው። እንትን አለኝ ምንድን ነው ሪንግ ላይት አለኝ። በሪንግ ላይት እንትን ብዬ ኤዲት ስለማረገው ነው ሰው ስለቀረጸኝ ምናምን አለ። ምክንያቱም እንደምታውቁት የምለቀው ቪዲዮ ቲክቶክ ላይ ብዙ ጊዜ ጥራት ያለው አይደለም። የሆነ በቃ አሪፍ ነገር አይደለም የምለቀው። እኔ ዝም ብሎ ቀረጻ ነው የምለቀው። ምክንያቱም አንደኛ ራሴን ማንነቴን ማሳወቅ ስለምፈልግ እንደዛ ነው የማደርገው። እና ውድ ቤተሰቦቼ እንደምታበረታቱ ተጎኔ እንደምትቆሙ ባለሙሉ ተስፋ ነኝ። እንወዳችኋለን። በቀጣይ ቪዲዮ አሪፍ ይዘን እንመጣለን። እሙዬ እግዚአብሔር አክብርልኝ። አክብረሽኝ ስለመጣሽና ስለጠየቅሽኝ ደስ ብሎኛል። እግዚአብሔር አክብርልኝ። አሜን። እንግዲህ ሰብስክራይብ በሽ ብዝት ብሎ እንገናኝ። በሶፋ ለመቀመጥ ያብቃን። አሜን። ሰብስክራይብ በደንብ አድርጉ። አዎ ጥሩ ስራ ደግሞ በዚህ አጋጣሚ እናንተ ፊት የምንነግራት ሰብስክራይብ አድርጉኝ ብቻ ሳይሆን ጥሩ ስራ ማምጪ ጥሩ ነገር በቃ አስተማሪ የሆነ ነገር ነው። በቃ በተለይ ስደት ላይ ላሉት ወንድሞቻችን አንቺ ካሳለፍሽው አንፃር የራስሽን ታሪክ ቀስ እያልሽ ከልጆችሽ ጋር እንዳልኩሽ ነው። እንደዛ ነው። እግዚአብሔር እንግዲህ ተስፋ ለቆረጣችሁ ተስፋ መቁረጥ እንደሌለባችሁ የተሻለ በቃ ሞራላችሁ የሚያነቃቃ ነው ይዤላችሁ የምመጣው። እንወዳችኋለን። ሰላም ነው። አሜን።